ዛሬ ማለዳ የአሜሪካው አጥፊ መርከብ ዩኤስኤስ ቱስካ የተባለችው የኢራን የጭነት መርከብ በአሜሪካ በቁጥጥር ስር መዋሉ ተገልጿል። እስራኤል ባለፉት 40 ቀናት ውስጥ በኢራን ላይ ያደረሰችው ጥቃት ከ4000 በላይ ወታደራዊ ቦታዎችን መምታቷን ገልጻለች። በአሁኑ ሰዓት በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ስምምነት ወደ መጨረሻ ምዕራፍ መድረሱ ተገልጿል። በሆርሙዝ ሰርጥ ላይ ባለው ፍጥጫ ምክንያት ዛሬ የነዳጅ ዋጋ በእጥፍ መጨመሩ ተገልጿል። ቻይናና ህንድ የነዳጅ አቅርቦት ስጋት ስላደረባቸው በአሜሪካ ላይ ጫና እያደረሱ መሆኑ ተገልጿል። ሰላም ውድ የአፍታ ኒውስ ቤተሰቦች፣ የዕለቱን ሰበር የተባሉ መረጃዎች እንደሚከተሉት ይዘንላችሁ ቀርበናል። በቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና የደውል ምልክቱን መጫን እንዳይረሱ። የሚከተሉትን መረጃዎች ይዘንላችሁ ቀርበናል። ዛሬ ኤፕሪል 20 2026 ዓለም በከፍተኛ ስጋት ላይ መሆኗ ተገልጿል። ካለፈው የካቲት 21 ቀን 2018 ዓመተ ምህረት ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ለጥቂት ቀናት ቆሞ የነበረ ሲሆን ተኩስ አቁሙ አደጋ ላይ መውደቁ ተገልጿል። ዛሬ በአረብ ባህር ላይ የተከሰተው አዲስ ግጭት ለምን ዓለምን እንዳስደነገጠ ዝርዝሩን ይዤላችሁ ቀርቤያለሁ። ዛሬ ማለዳ የአሜሪካው አጥፊ መርከብ ዩኤስኤስ ስፑራንስ ቱስካ የተባለችው የኢራን የጭነት መርከብ በቁጥጥር ስር ማዋሏን ገልጻለች። መርከቡ ከቻይና ወደ ኢራን እየተጓጓዘች እንደነበረ የኢራን ሚዲያዎች ቢገልጹም አሜሪካ ግን መርከቧ የጦር መሳሪያና የሚሳኤል ክፍሎችን ወደ የመን ሁቲ ወደ ተባለች ቦታ ልታደርስ እንደነበረ አስታውቃለች። አሜሪካ መርከቧን ለማቆም ማስጠንቀቂያ ብትሰጣትም የኢራን ድሮኖች በአሜሪካ መርከቦች ላይ ጥቃት ለመሰንዘር ሙከራ አድርገዋል ተብሏል። ይህም ደግሞ ለሳምንታት የቆመውን የተኩስ አቁም ስምምነት በይፋ ይጥሳል ተብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃህ ይህ የባህር ላይ ውንብድና ነው ሲሉ ስድብ መሰል ንግግር ተናግረዋል። አሜሪካ ለድርድር ዝግጁ እንዳልሆነች አሳይታለች ብለዋል። ኢራን በቅርቡ ጠንካራ አጸፋ እንደምትሰጥ በይፋ አስታውቃለች። በሌላ ዜና እስራኤል ባለፉት 40 ቀናት ውስጥ በኢራን ላይ ያደረሰችው ጥቃትን እየገመገመች ይገኛል። እስራኤል በኢራን ውስጥ ከ4000 በላይ ወታደራዊ ቦታዎችን መታለች። በዚህም የኢራን የሚሳኤል የማስወንጨፍ አቅም በ60% ቀንሷል ተብሏል። ዛሬ የእስራኤል የደህንነት ተቋማት ሞሳድ እና ሺን ቤት በሰጡት መግለጫ በኢራን የሚደገፍ ትልቅ የሽብር መረብ ማጋለጣቸውን ገልጸዋል። የኔቶ መሪ የነበረው አይአርጂሲ ከፍተኛ መኮንን መገደሉን አረጋግጠዋል። በአዘርባይጃን በኩል በእስራኤል ኤምባሲ ላይ ሊሰነዝር የነበረው ትልቅ ጥቃት ዛሬ መክሸፉ ተነግሯል። ይህም ኢራን ጦርነቱን ወደ ጎረቤት ሀገራት ለማስፋፋት እየሞከረች እንደሆነ ቢቢሲ ገልጿል። በሌላው ዜና በአሁኑ ሰዓት በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ስምምነት ወደ መጨረሻ ምዕራፍ መድረሱ ተገልጿል። የፓኪስታኑ ጦር መሪ ፊልድ ማርሻል አሲም ሙኒር በፕሬዝዳንት ትራምፕ እና በኢራን መሪዎች መካከል ስምምነት እንዲፈጠር የቻልኩትን እየጣርኩ ነው ብለዋል። ዛሬ ኢራን በፓኪስታን ሊደረግ በነበረው የሰላም ንግግር ላይ እንደማትገኝ አስታውቃለች። ምክንያቷም ደግሞ አሜሪካ መርከቤን በኃይል ይዛብኛል በሚል ነው። ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች እና ሁሉንም የኒውክሌር ማበልጸጊያ ቦታዎቿን ለአሜሪካ ካላሳየች ጦሩ በከፍተኛ ኃይል ይቀንሳል በማለት የመጨረሻ ማስጠንቀቂያ ሰጥተዋል። የተባበሩት መንግስታት የጸጥታው ምክር ቤት ዛሬም ቢሆን ግጭቱን ለማቆም የሚያስችል የጋራ ውሳኔ ላይ መድረስ አልተቻለም ብለዋል። በሌላው ዜናችን በሆርሙዝ ሰርጥ ባለው ፍጥጫ ምክንያት ዛሬ የነዳጅ ዋጋ በእጥፍ መጨመሩ ትልቅ አስደንጋጭ ዜና ሆኖ ውሏል። ቻይናና ህንድ የነዳጅ አቅርቦት ስጋት ስላደረባቸው በአሜሪካ ላይ ጫና እያደረጉ ነው ተብሏል። በአሁኑ ሰዓት ብዙ አየር መንገዶች በመካከለኛው ምስራቅ በኩል የሚያደርጉት በረራዎች አቁመዋል። ይህም በዓለም የንግድ ዝውውር ላይ ትልቅ እንቅፋት ይሆናል ብለዋል ተንታኞች። የሁለት ሳምንት የተኩስ አቁም ስምምነት ነገ ሚያዝያ 13 2018 ወይም ኤፕሪል 21 2026 ያበቃል እየተባለ ይገኛል። ዓለም ወደ ሰላም ወይስ ወደ ጥፋት? ቀጣዩን 24 ሰዓታት ለታሪክ ትልቅ ትርጉም ይኖራቸዋል ተብሎ ይጠበቃል። የእናንተን ሐሳብ አስተያየት በኮሜንት ላይ እየጻፋችሁ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና የደውል ምልክት መጫን እንዳትረሱ።